በባህር ላይ ህይወትን መስርተው የሚኖሩ የዓለማችን አስደናቂ ህዝቦች the nomad of Indonesia the Baju tribe። አስቡት፣ ሁል ቀን ከእንቅልፋችሁ ስትነቁ በሚያምረውና የምድር ጸጋ በሆነው ውብና ሰማያዊው ባህር ተከባችሁ ስትነቁ። ይህ ለባጁ ትሪብ አዲስ ነገር አይደለም። ጎጆ ቀልሰው ቤተሰብ መስርተው ከተፈጥሮ ጋር ተስማምተው ከሻርክ ጉሮሮ ነጥቀው መብላት የተካኑበት ነው። ምንም መንገድ እንዲሁም ከተማ የሚባል ነገር ማያውቁት የባጁ ህዝቦች ከባህር እንስሳት ጋር ተስማምተው ህይወታቸውን ይመራሉ። የባጁ ማህበረሰብ በደቡብ ምስራቅ ኤዥያ በፊሊፒንስ እና ኢንዶኔዥያ መሃል ላይ ኑሯቸውን መስርተው ለበርካታ መቶ ዓመታት በባህር ላይ በሰሩት ተንሳፋፊ ቤትና በታንኳ ላይ ተፈጥሮ የቸረቻቸውን የባህር አሳ እያደኑ እየተመገቡ ይኖራሉ። ነገር ግን ከዚህ ሁሉ በላይ ልዩ የሚያደርጋቸው አንድ ነገር አለ። እሱም አፈጣጠራቸው ነው። የተለያዩ ጥናቶች እንደሚያሳዩት ከሆነ የባጁ ማህበረሰብ ከዓለም ህዝብ በተለየ በውሃ ውስጥ ሰጥሞ መቆየት ይችላል። አንዳንዶቹም ከ60 ሜትር በላይ በባህር ውስጥ ሰምጠው መዋኘታቸው አጀብ ተፈጥሮ አስብሏል። እነዚህም ሰዎች ለ13 ደቂቃ ያህል ትንፋሻቸውን አምቀው በባህር ውስጥ ያለ ኦክሲጅን መቆየት ይችላሉ። በአሁኑ ሰዓት የባጁ ማህበረሰብ በተለያየ ምክንያት አኗኗራቸው እየጠፋ ወደ መሬት በመስፈር ዓለም የሚያውቃቸውን ማንነታቸውን እያጡ ነው።